ፋሚሊ ዛሬ እንዴት ናችሁ? ዛሬ ሰንደይ ማርኬት ነው። መርካቶ በሰንደይ ምን አይነት ቪው አለው የሚለውን አሳያችኋለሁ። አብራችሁኝ ቆዩ። ቪዲዮውን ሰብስክራይብ በማድረግ ጀምሩት። ይመቻችሁ። አሁን ከቤት እየወጣን ነው። ቪዲዮውን ሰብስክራይብ በማድረግ ጀምሩት። ወደ መርካቶ ነው የምንሄደው። ሌትስ ጎ። እንግዲህ ደረጃውን እኔ ወርደዋለሁ። እናንተ ቪዲዮውን ሰብስክራይብ በማድረግ ጀምሩት። ሌትስ ጎ። እንግዲህ ደረጃውን ወርጄዋለሁኝ። አሁን ቀጥታ ወደ መርካቶ ነው የምንሄደው። አብራችሁኝ ቆዩ። ይመቻችሁ። እንግዲህ ወደ መገናኛ ልሄድ ነው። ትራንስፖርት ልይዝ ነው። እንግዲህ ቀጥታ ስለሌለ መገናኛ ድረስ ሄደን ደግሞ ከመገናኛ ነው የመርካቶ ታክሲ የምንይዘው። አሁን ወደ መገናኛ እንሄዳለን። ተቀምጠናል። ቀጥታ ወደ መገናኛ እንሄዳለን። ደርሰናል። አሁን እንግዲህ እንወርዳለን። ከመገናኛ የመርካቶ ታክሲ ደግሞ እንይዛለን። እንግዲህ ሁል ጊዜ ሸገር ግርግር የበዛባት ከተማ ናት። እሁድም ቢሆን እንደዛው ነው። አሁን ከዚህ ከመገናኛ ወደ መርካቶ ሜር ታክሲ እንይዛለን። ሌትስ ጎ። ገብቻለሁኝ። ትራንስፖርት አግኝቻለሁኝ። አሁን ወደ መርካቶ አውቶቡስ ተራ ሄዳለሁ። እንግዲህ መርኬ ይላል አባቴ። ወደ መርኬ እየገባን ነው። በአውቶቡስ ተራ ነው እየገባን ያለ ነው። እንግዲህ ጋይስ ሲታያችሁ ዛሬ እሁድ ነው። እሁድም ቢሆን ግን መርካቶ ይኸው እንደምታዩት ከግርግር የማትርቅ የአፍሪካ ዋና የንግድ ማዕከል እንግዲህ እቺን ትመስላለች። በእሁድ ምን ትመስላለች? እንግዲህ መርካቶ ገብተናል። እንግዲህ መርካቶ በጣም ሰፊ ቶፒክ ነው። ነገር ግን በሰንደይ ምን ይመስላል የሚለውን ነው ለማየት የመጣ ነው ዛሬ። ሌትስ ጎ። እንግዲህ ጋይስ መርካቶ ገብተናል። ከዚህ በኋላ አይናችን የገባውን ነገር ሁሉ እናያለን። እዚህ ጋር ጫማዎች አሉ፣ ዩዝድ የሆኑ ጫማዎች አሉ። ያችን ጫማ እስቲ ለኳስ የምትሆን ጫማ እየጠየቅኩት ነው። 2500 እያለ ነው ጋይስ። 2500 አያዋጣም። 2500 ቀንስ እያልኩት ነው የምገኘው። እንግዲህ ዩዝድ ጫማዎች ጸዲ ጫማዎች አሉ እንደምታዩት። ግርግር ነው በቃ በእሁድም ቢሆን። በነገራችን ላይ ግን ሱቅ ዝግ ነው። በጣም ማወቅ ያለባችሁ ነገር እሁድ በጣም ሱቅ ዝግ ነው። በረንደዝ ውጭ ላይ ነው በቃ የሚሸጠው። ግን ጸዴ እቃ ይሸጣል። እና እቺን ጫማ ገዛኋት። 1000 ብር አደረገ። 2000 ብር ነበር፣ 2500 ነበር የጠራው። 1000 ብር ሸጠ። እግዚአብሔር ጫማ በ1000 ብር ማለት ነው። እዚህ መታችሁ ጫማ በ1000 ብር። ይኸው ጸዴ ጫማ አለ። ዩዝድ ጫማዎች በ1000 ብር ከዛም በታች ይቀንሳል። 2500 ነው የጠራው፣ ግን ይሸጥልኝ 1000 ብር ነው ጋይስ። እያያችሁ ነው። ዩዝድ ጫማዎች አሉ። በርካሽ መግዛት ለምትፈልጉ ሰዎች እዚህ መታችሁ መሸመት ትችላላችሁ። በጣም ተመጣጣኝ ነው ዋጋቸው የሆነት። በ1000 ብር ጫማ ገዝቻለሁኝ። እንግዲህ እቺን ትመስላለች የገዛኋት ጫማ። ለኳስ መጫወቻ ትሆናለች። ሌትስ ጎ። እንግዲህ አሁን ደግሞ ሌላ ነገር አይናችን ውስጥ የገባውን ነገር እንጠይቃለን። ከወደር ነው እንገዛለን። እንግዲህ እያየን ነው። እንደምታዩት መርካቶ እሁድ ሱቅ ዝግ ነው። ሱቅ የሚባል የለም። እዚህ ውጭ ላይ ነው የሚሸጡት። ስለዚህ ውጭ ላይ የሚሸጥ ነገር ይረክሳል በጣም። የእውነቴን ነው የምላችሁ። ይኸው እንደምታዩት እነዚህ እንኳን አዲስ ጫማ ይመስላሉ። ፌክ ነገር ናቸው። አይሆኑም ግን ብቻ እንደምታዩት ነው። ዋጋ እየጠየቅኩት ነው። የሚሆን አይመስለኝም። 2000 ምናምን ብር ነው የሚለው። ግን ጫማዎቹም የሆነ በጣም የማይሆኑ ጫማዎች ናቸው። የሀገር ውስጥ ስሪት ነገር ናቸው። ነገር ግን ያው ዝም ብዬ ለመጠየቅ ያህል ነው፣ አይኔ ውስጥ ስለገባ። እንግዲህ ጋይስ እንደምታዩት ውጭ ላይ የማይሸጥ ነገር የለም በቃ በእሁድ ማለት ነው። እሁድ ሱቅ ይዘጋል መርካቶ። ነገር ግን እንደዚህ ውጭ ላይ የሚሸጥ ቦንዳ ቱታ አለ። የሌለ ነገር የለም። ጌታን መታችሁ በአውቶቡስ ተራ በኩል ከገባችሁ ጸዲ እቃ ታገኛላችሁ በርካሽ ማለት ነው። ትንሽ ብር ይዛችሁ መታችሁ ሸምታችሁ መውጣት ትችላላችሁ። ግን አሁን ይሄ ገበያ ከሰኞ እስከ አርብ፣ ከሰኞ እስከ ቅዳሜ አይገኝም። ምክንያቱም ሱቅ ክፍት ይሆናል፣ እንደዛ አይዘረጉም። አሁን እነዚህ እሁድ ሱቅ ስለሚዘጋ ነው ዩዝድ የሆኑ እቃዎች ምናምን እንደዚህ ውጭ ላይ አውጥተው የሚሸጡት። እና በቃ ሰንደይ ማርኬት በጣም ጸዴ ነው። ሰው እንደምታዩት ግጥም እንዳለ ነው። እስካሁን አይኔ ውስጥ የገባ እቃ የለም፣ እያየው ነው። እስቲ እናያለን እንግዲህ። እዚህ ጋር ቀበቶ ይላል አባቴ። እኔ ቀበቶ ምን ያደርግልኛል? ቱታ ለባሽ ነኝ። እንግዲህ እስቲ ወደዚህ ምንድን ነው ይሄ ጫማ? ግን ጋይስ በጣም ጸዲ ጫማ አለ። ዩዝድም ጫማ ከፈለጋችሁ እንደዚህ አዲስም ቱታ። ኧረ ቱታ እዚህ ጋር በ600 ብር እያለ ነው ቱታ። ጸዲ ቱታ ነው የእውነት 600 ብር
አንዱን አንስቼ ላሳያችሁ፣ የእውነት ተቀብዬ ላሳያችሁ። ይሄ ቱታ በጣም ተመችቶኛል ጋይስ። ማለት 600 ብር በጣም ፊክስድ የሆነ ዋጋ ነው እንደምታዩት ነው። ይሄ ነው፣ ይሄን ይመስላል። አሁን ይሄ 600 ብር ነው እና ደግሞ ውስጥም አሪፍ አሪፍ እንትኖች ያሉ ስላልተመቼ ነው ለማንሳት። እነዚህ እንደዚህ የሚያተራምሳቸው እንዳሉ 600 ብር ናቸው። 600 ብር እንግዲህ አሪፍ ዋጋ ነው። እሁድ ከመጣችሁ ታገኙታላችሁ። እንግዲህ ቱታ 600 ብር። እስቲ አሁን ደግሞ እንቀጥል፣ ምን እናያለን? ጫማ ግን በጣም ተመችቶኛል። መርካቶ ጫማ መታችሁ ዩዝድ ጫማ መግዛት ከፈለጋችሁ እንደዚህ ለኳስ ምናምን የምትፈልጉት ካላችሁ በ1000 ብር በ900 ብር አሪፍ ጫማ ኤርፎርስ የለም ይለ ሸምታችሁ ትሄዳላችሁ። እንዳለ በቃ ተዘርግቶ ውጭ ላይ ነው በቃ እንትን የሚባለው ሰንደይ ማርኬት። እንደዚህ የሚቆጣጠር የለም፣ ደንብ ምናምን የለም። ማንንም ነው የማይሰሙት የእውነት። ሱቅ ግን በጣም ዝግ ነው። ያሳያችኋለሁኝ እንዳለ ይታያችኋል። ሱቅ ዝግ ነው። ሱቅ የሚባል አልተከፈተም፣ አይከፈትምም። በቃ ውጭ ላይ ነው እንደዚህ እንትን ያለው። ሱቅም ስለሌላቸው አሁን እነዚህ ሽጠው መግባት ይፈልጋሉ። ገብቷችኋል? ስለዚህ አሁን በሚጠሩት ዋጋ በጣም ላይ ነው የሚጠሩት ዋጋ። ያንን ጫማ አይታችሁ ከሆነ 2500 አለኝ። 1000 ብር ነው የገዛሁት የእውነት። ከዛ ነው ወደታች ያወረድኩት። እንግዲህ እንደማይሸጥ ነገር የለም። ቱታ አለች አለቀች ይላል እዚህ ጋር። አለቀች እየተባለ ነው እንግዲህ። መርኬ ሱቅ ሁሉ ተዘግቷል እንደምታዩት። ግን እንደዚህ ሙሉ በእሁድ መርኬ እኪን ትመስላለች እንደምታዩት። ቀበቶ እያለኝ ቀበቶ እኔ ምን ያደርግልኛል? ቱታ ለባሽ ነኝ አባቴ። ይኸው እንደምታዩት ሱቅ ዝግ ነው። በቃ እንዳለ ሱቅ ተዘግቷል። እንድታውቁልኝ የምፈልገው ሱቅ ዝግ ነው እሁድ። እንደዚህ መንገድ ላይ ነው የሚሸጠው፣ ግን በጣም ጸዲ እቃ ነው የሚሸጠው። መንገድ ላይ የሚሸጡ እቃዎች ማለት ነው። እሁድ ከመጣችሁ በቃ አሪፍ ነገር ሸምታችሁ ትሄዳላችሁ። ዩዝድ የሆኑ ነገሮች በጣም ብዙ ነገሮች አሉ፣ በጣም ማለት ነው። በነገራችን ላይ መርካቶ በጣም ሰፊ ቶፒክ ነው። በሰፊው በጣም አሪፍ ቪዲዮ ሰራለሁኝ። ግን በቃ መርካቶ መተህ የምታጣው ነገር የለም። የእውነት የሆነ ያሰብከውን ነገር ታየዋለህ፣ እንደዚህ ተዘርግቶ ምናምን ታየዋለህ። እና ደግሞ እነዚህ በጣም ዩዝድ የሆኑ ነገሮች በጣም ጸዲ እቃዎች ናቸው ያሉት። እዚህ ጋር የልጆች ልብስ አለ። አሁን ለምሳሌ እዚህ ጋር የልጆች ልብስ አለ 800 ብር ነው የሚለው። 800 ብር ግን ያው የልጅ ስለሆነ ነው 6 አለኝ። አሁን ይሄን 8 ብሎ 6 ካለ ጋይስ 4 ወይ 5 ይሸጠዋል። በቃ አሁን እቺ አታምርም እቺ ሱሪ በጌታ አያትስቲ እቺ ሱሪ በጣም ጸዲ ሱሪ እኮ ናት የእውነት 600 ብር። ኧረ በጣም ፊክስድ የሆነ ዋጋ ነው። ለልጆቻችሁ የዚህ መታችሁ ብትሸምቱ የእውነት ሪኮመንድ አደርጋችኋለሁ። ጸዲ ሱሪ 600 ብር። አሁን እቺ እንደምታዩቸው እነዚህ ሱሪዎች በጣም አሪፍ ቦንዳ አይቻለሁኝ። እስካሁን ካዩዋቸው ይሄ ቤስት አደርገዋለሁኝ የእውነት። ምክንያቱም ልጅ የለኝም እንጂ ለልጆች በጣም ጸዴካ ነው። እንደምታዩት እንግዲህ መርካቶ ይላል። ልማት ላይ ናት ግን መርካቶ እያያችሁ ነው። እየገባ ነው አስፓልት አባቴ። ሱቅ ተዘግቷል፣ ትርምስ ነው እንደምታዩት። አለች እየተባለ ነው። የምትፈልገውን ትጠይቃለህ፣ የምትፈልገውን ትገዛለህ ይላል አባቴ። በቃ ከእሁድ እስከ እሁድ በቃ ኦንላይን የሆነ የገበያ ማዕከል ማለት መርካቶ ነው። ሱቅ ይዘጋል ያለው ያው ሱቅ በሱቅ እንትን እንዳለ የሌለው ደግሞ እዚያው ጸዴ ጫማ ዩዝድ ጫማ አግኝተናል በድጋሚ። እንደምታዩት ጆርዳን ጫማ ጸዴ ጫማ ነው እንደምታዩት። አሪፍ ጫማ ነው የእውነት። እዚህ ጋር ግን ዋጋቸውን 2000 እያለ ነው። በቃ 900 ምናምን ይሸጠዋል እርግጠኛ ነኝ። እቺ ጫማ እኔ ተመችታኛለች ጥቁሯ። ኧረ ጫማ በጣም የእውነት እያያችሁ ነው። እቺን ታኬታ እያያችኋት ነው 1500 እግዚአብሔር። እኔ አሁን ያያችኋትን ታኬታ በአዲሱ 5000 ነው የምትሸጠው ማለት ነው። በተመጣጣኝ ዋጋ የሆነ እቃ መግዛት የምትፈልጉ ሰዎች ካላችሁ ሰንደይ ማርኬት መርካቶ ብቅ ብትሉ ሪኮመንድ አደርጋችኋለሁ። በጣም ጸዲ ነው። ቀጥርምስምስ ያለ ነገር የምትወዱ ደግሞ ካላችሁ የሆነ ነገር ሳትገዟት በ200 ብር ለራሱ የሆነ ነገር ትገዛላችሁ።
እሺ ደግሞ ዘርደሙ ትንሻሪ ቃል ነገር ያለ ሰው ግን ግጥም ያለ ነው የሚገዛው ሰው ለራሱ ጋይስ ዘርደሙ ቦንዳ ልብሶች ያሉት ፈዲ ልብስ አረ እንዲ ትመርጣለህ ነው የሚልህ። ያልተመረጠ ቦንዳ ታገኛለህ። የሆነ አይኑ ውስጥ የሚገባ ቦንዳ ታገኛለህ። ያችን ቲሸርት የቀደም ሰጥቻለሁ ለምን እና ብር እያለ ያት በጣም ታዋጣለች። እግዚአብሔር አት ትስታምር በጌታ እኔ ቢኖረኝ እቺን ገዝቻት ሄዳለሁ። እግዚአብሔር አይኔ ውስጥ ገብታለች። ከጸዴናት በጣም መዘነጫ ትሆናለች። እውነት ይሄው እንደምታዩት ቦንዳ አለ። በቃ መርካቶ ሰንደይ ማርኬት መታችሁ። በእኛውም ባይቶ ፊስተራ ነው የገባሁት። ባይቶ ፊስተራ ከገባችሁ ከፊት ለፊት ጀምሮ እንዳለ እስከታች ዝርግ ነው። አያቶችን የጠየቁት ነበር። ቲሸርት 400 ብር ጋይስ፣ ቲሸርት 400 ብር ግን እንደ ቲሸርቱ ይለያያል። አሪፍ ቲሸርት ሲሆን ብቻ ማክሲመም ዋጋው 600 ብር ነው ቲሸርት። ሹራብ ደግሞ እስከ 800 ብር ከላይ እንደዛ አይነት ሹራቦች አሁን አሪፍ ሹራቦች አሉ። መርጣቸው እስከ 800 ብር ባለው ሬንጅ ውስጥ የሚንቀሳቀስ ዋጋ ነው ያለው። አይ መርኪ ሱሪ ደግሞ ይላል። ሱሪ ደግሞ አለ። ሱሪ ይቻል። እዚህ ደግሞ ሱሪ ናቸው። እቺ ኦሞ ከለር ሱሪ እንትና ጋባ ዋጋዋን አስወደዳለን 2500 አለ 2500 አይቀመስም ማለት 2500 ግን ሱሪ ተወዷል ይመስለኛል። አላውቅም 2500 እንግዲህ እውነት ቲሸርቶች ናቸው። አሪፍ ቲሸርቶች አሉ እንደምታዩት ዋጋቸው 500 ብር ማለት አሁን 3-4 ብትገዙ በ300 ብር ይሸጥላችኋል። አሪፍ ቲሸርት ይሆናል። በቃ ማለት ለሌሊት ልብስ ለራሱ እኮ ይሆናል። መታችሁ መሸመት ትችላላችሁ። እቺን ሱሪ ወድጃት ነበር ግን አልቀነሰም። እንግዲህ መርካቶ እንደምታዩት ጭር ያለች ናት። ይኸው እዚህ ጋር ደግሞ የስልክ ከቨር ጸዲ የስልክ ከቨር ይኸው መርጠ ነው የምትወስደው። የእውነት ርካሽ ነው በነገራችን ላይ ከቨር እያያችሁ ነው። የአይፎን አለ የሌለ የለም። በ300 ብርም ገዝተህ ትሄዳለህ። አዲሱን በ1000 ብር ምን አስገዛ? ይኸው መርኬ መታ ዩዝድ ዕቃ ይኸው እንዳለ ይኸው የሌለ የከቨር አይነት የለም። እንደምታዩት መርጣችሁ መውሰድ ትችላላችሁ። እንግዲህ መርካቶን በትንሹም ቢሆን አይተናታል። እንደምታዩት ሱቅ ዝግ ነው ጋይስ፣ ይኸው ሱቅ ዝግ ነው። አሁን ወደ ሱቆች እጄ እያሳየኋችሁ ነው ያለሁት። ሱቆች ዝግ ናቸው። ሰንደይ ላይ ሱቅ አይከፈትም። በቃ ዝግ ነው እና በቃ በጣም ነው ደስ የሚለው። ውጭ የሚሸጡ እቃዎች የሚገራርሙ እቃዎች ናቸው። እሁድ ከመጣችሁ አሪፍ እቃ ታገኛላችሁ። ምክንያቱም እነዚህ ውጭ ላይ ያሉት እቃ ከእሁድ ውጭ አይገኙም። ሱቅ ነው ልትገዙ የምትችሉት። እሁድ ግን አሪፍ እቃ ዩዝድ የሆኑ እቃዎች ሊጠቅማችሁ የሚችል እቃ ታገኛላችሁ። በጣም አሪፍ እቃዎች ታገኛላችሁ በርካሽ ማለት ነው። እሁድ ደግሞ የረፍት ቀን ነው። መታችሁ ብትጎበኙ ሪኮመንድ አደርጋችኋለሁ። እንግዲህ እንደምታዩት እሁድ መርካቶ ሱቅ አይከፈትም። ነገር ግን የተዘረጋ የቦንዳ ልብስ ምናምን መንገድ ላይ ይሸጣል። ልክ እንደ ቲማቲም እንደ ሽንኩርት እንደሚሸጠው ተዘርግቶ ይሸጣል። እንደምታዩት መርካቶ በእሁድ ጭር ብሎ ይታያል። እዚህ ጋር ሱቅ ያለበት ቦታ ነው እንጂ መርካቶ ጭር ብሎ ያቅም በእውነት። ነገር ግን ይህንን ደግሞ ሰኞና ማክሰኞ ብቀርጽላችሁ ጋይስ። እንግዲህ ፋሚሊ መርካቶን በሰንደይ ማርኬት መጥተን አይተነው ነበረ። ሰንደይ ማርኬት ላይ እንግዲህ ሱቆቹ ዝግ ናቸው እንዳያችሁት። ሱቅ ይዘጋል። ነገር ግን መንገድ ላይ የሚሸጥ በጣም አሪፍ እቃ አለ። እንግዲህ እንዳያችሁት እንዳሳየኋችሁ በጣም አሪፍ እቃ መንገድ ላይ ታገኛላችሁ። በተለይ ደግሞ እኔ በአውቶቡስ ተራ ነው የገባሁት። በአውቶቡስ ተራ ከገባችሁ እንግዲህ አሪፍ እቃ ታገኛላችሁ። እሁድ መታችሁ መሸመት ትችላላችሁ። ከእሁድ ውጭ አይገኝም። ምክንያቱም እሁድ ብቻ ነው። ምክንያቱም ከዛ ውጭ ሱቅ ይከፈታል። ውጭ ላይ የሚሸጡት እሁድ ላይ ነው። ስለዚህ ቪዲዮውን ሰብስክራይብ አድርጋችሁ እንደጀመራችሁ ተስፋ አደርጋለሁ። ቻናሉን ሰብስክራይብ አድርጉ። ይመቻል።